ፓፒዮ ቁጥር 2 ተርጓሚዎች ናትናኤል ጌታቸውና ናርዶስ አለማየሁ ተራኪ ተስፋ ወርቅ ለኡሰገድ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ በሚቀጥለው ቀን የሥራ ቦታዬ ላይ ተገኝቼ አግዳሚ ወንበሬ ላይ ቁጭ ብዬ የውሃ ማውጫ ማሽኑን መቆጣጠሩን ተያይዤዋለሁ። ዛሬ ማሽኖቹም ያለ አንዳች ብልሽት ስራቸውን እያከናወኑ ነው። ለስሙ ተቀምጬ አይኖቼን ማሽኑ ላይ ላድርግ እንጂ አእምሮዬ ውስጡን የሚያስበው ግን ሌላ ነው። ፓፒ ሁሉን ረስተህ እዚህ ራስን አዲስ ሕይወት መስርተህ መኖር ይዋጥልሃል? አይሆንም። ከቬንዙዌላውያን ጋር መኖር የሚያስደስት ቢሆንም እኔ ግን ለእንደዚህ አይነት ኑሮ ዝግጁ የሆንኩ ያህል አይሰማኝም። ስራዬን እንደጨረስኩ ከዋሻው በሚያስወጣው አሳንስር ወደ ምድር ወጣው። ለደቂቃ እንኳን ከአእምሮዬ ሊወጣ ያልቻለውን ያንን የወርቅ ክምር ላለማየት ለግምጃ ቤቱ ጀርባዬን ሰጥቼ ወደ ቤት የሚወስደንን መንገድ ተያያዝኩት። ቤት ስደርስ ኮንቺታ እንደተለመደው በደማቅ ፈገግታ ነበር የተቀበለችኝ። ደህና ዋልክ ፓፒለን፣ ውሎ እንዴት ነበር? ለመልስ እንኳን ፋታ ሳሰጠኝ ቻርሎቴ ከዚህ በፊት ችግር ውስጥ እንደነበርክ ነግሮኛል። ምንድነው ችግሩ ፓፒ? ልትነግረኝ ትችላለህ? ግራሴላን ልጥራት ወይስ መርሰዲስን? የትኛዋን ትመርጣለህ? ምን ታስባለህ? ውስጧ ለእኔ እንደተጨነቀች ያስታውቃል። እሷ ታወራለች እንጂ መልስ አትጠብቅም። በቃ አማራጭ የሚመስለኝን ነገር እንድነግራት ነው ፍላጎቷ። ኮንቺታ የኔ ጥቁሯ ኤልሲሎ ቆንጆ፣ በጣም እኮ ግሩም ልጅ ነሽ። ቻርሎቴ ለምን እንደ ጣዖት እንደሚያመልክሽ አሁን ነው የገባኝ። ኮንቺታ አንቺ ልክ ሳትሆኚ አትቀሪም። ሲመስለኝ ሴት ሳያስፈልገኝ አይቀርም። በእርግጠኝነት ቻርሎቴ ልክ እስካልሆነ ድረስ። ምን ማለትሽ ነው? የኔ ሐሳብማ በዚህ ሰዓት ላንተ የሚያስፈልግ ነገር አንዲት ቆንጆ ሴት ነች የሚል ነው ይመስለኛል። ግን ነገሩ ሌላ ነው። ነገሩ ሌላ ነው ስትይ ምን ማለትሽ ነው? በነገሩ ትንሽ ካቅማማች በኋላ ለቻርሎቴ ብትነግረውም ንገረው አይደንቀኝም። ነገር ግን ዓላማህ እዚህ ቤተሰብ መስርቶ ለመኖር እንዳልሆነ አውቃለሁ። ተማመኝብኝ፣ አልነግረውም። ጥሩ እሺ። ቻርሎቴ እንዳለው ከሆነ እዚህ መኖርን ምርጫ ያደረግከው እንደ ሌሎቹ ትዳር መስርቶ ለመኖር ሳይሆን ላሰብከው የበቀል ዕቅድህ የሚሆን ብር እስክታገኝ ድረስ ብቻ እዚህ ሀገር ላይ እንደምትቆይና አሁን የምትሰራበት የወርቅ ማውጫ ድርጅት ውስጥ ያለውን ያንን የወርቅ ክምር ልክ እንደ አንዱ የገንዘብ ምንጭ ማድረግ እንደምትፈልግ ነበር የነገረኝ አለችኝ፣ አንዲትም ነገር ሳትደብቀኝ። ኮንቺታ ቻርሎቴ ተሳስቷል። አንቺ ነሽ ትክክል። የኔ ሐሳብ አንቺ እንደገመትሽው ነው አልኩ፣ ድንጋጤን ለመደበቅ እየሞከርኩ። እንዲህ በቀላሉ ማምን ይመስላል? እሺ አንቺ የመረጥሽልኝን ሴት ይዘሽልኝ ነይ፣ ከዛ እንዴት ደስተኛ እንደምሆን ታያለሽ አልኳት ለማሳመን እየሞከርኩ። በጣም ጥሩ፣ እሱን እንግዲህ አብረን የምናየው ይሆናል ካለች በኋላ ልብሷን ለመቀየር ወደ መኝታ ክፍሏ ገባች። በዚህ ቅጽበት የቤቱ በር ስለተንኳኳ ወደ በሩ ሄጄ ከፈትኩ። በሩ ላይ የቆመውን ሰው በማየቴም በጣም ተደንቄ ፊቴ በደስታ ወረዛ። ማሪያ ነበረች። እንዴ ማሪያ፣ በጣም የሚገርም ነው። በዚህ ምሽት እንዴት ተከሰትሽ ባክሽ? ነይ ግቢ አልኳት እጇን ይዤ ወደ ውስጥ እየጎተትኳት። ማን ነው ባክ በዚህ ሰዓት የመጣው? አለች ኮንቺታ ከክፍሏ እየወጣች። ኮንቺታ ማሪያ እሷ ነች። እንደውም እኔንና ፒኮሊኖን እግራችን ኢልሲሎ ላይ እንደረገጠ ወደ ቤቷን ይዛን ሄደችው ልጅ። አዎ አስታወስኩ፣ እኔ እስኪ ልሳምሽ አለች ኮንቺታ። ቀጥላም እውነትም ፓፒለን እንዳወራልሽ በጣም ውብ ሴት ነሽ። ማን ነው ደግሞ ፓፒለን? አለች ማሪያ የለመደችው ስም ስለነበር በመደናገር ስሜት። እኔው ነኝ ማሪያ፣ ያው ፓፒለንም ኢንሪክም የኔ ስም ነው። እስኪ ነይ ቁጭ በይና ስለ ሁሉም ነገር አጫውችኝ። ኮንቺታ የማውቀውን ሳቅ እየሳቀች ይመስለኛል ውጪ መውጣት የሚጠበቅብኝ አይመስለኝም አለች። ማሪያ ምሽቱን ሙሉ ከኛ ጋር አሳለፈች። በጣም አይናፋር ብትሆንም
በጨዋታችን መካከል አስተያየት ለሚያስፈልገው ማንኛውም ነገር ግን በድፍረት ትመልስ ነበር። ሶስታችንም ለ2 ሰዓት ያህል የሞቀ ጨዋታ ከተጫወትን በኋላ መተኛት ስለነበረብን ኮንቺታም ወደ ክፍሏ፣ እኔና ማርያም ወደ እኔ ክፍል አመራን። ለማርያ እንግዲህ የመጀመሪያዋ ወንድ መሆኔ ነው። በአምፖል ፋንታ የለኮስኳቸው 2 ሻማዎች ማርያ የለበሰችው ስስ ልብስን አልፈው ምትሃታዊ ገላዋን አፍክቶ ነበር ያሳየኝ። የፀጉሯ አደፋፍ፣ የዳሌዋ ስፋት፣ ብቻ ሁሉ ነገሯ በጣም ያስጎመጅ ነበር። ያቺ ሌሊት በጣም ጣፋጭ ስሜት ነበራት። ያንን በእጅ ቢነኩት የሚቆሽሽ የሚመስለውን የማርያን ቆዳ እንደፈለግኩ የዳሰስኩበት ሌሊት ነበር። ልክ ከሌሊቱ 10 ሰዓት አካባቢ ከእንቅልፌ ስለነቃው ቡና ለማፍላት ወደ ኩሽናው ሄድኩ። ቡናውን ለማፍላት ስንጎራደድ ሳላስበው ጠረጴዛ ላይ የነበረውን አንድ ድስት ስለነካሁት መሬት ላይ ወድቆ ድምፅ ስለፈጠረ ኮንቺታ ሊቀሰቅሳት ቻለ። ወደ ኩሽናውን መታ ቡና ፈልገ ነው? አዎ። ይቅርታ ሳላስበው ቀሰቀስኩሽ። ኧረ ችግር የለው። እርግጠኛ ነኝ ቡናው ላንተ ብቻ መሆን አለበት። መቼም እሷ ለመጀመሪያ ጊዜ ባሳያት አዲስ ዓለም የተነሳ ነገም የምትነሳ አይመስለኝም አለች እየሳቀች። ስለ ሁሉም ነገር ታውቂ ኖሯል አልኳት፣ እኔም እንደመሳቅ እያልኩ። እዚህ ድብቅ የሚባል ነገር የለም። የእኔ ሰዎች በደም ስራቸው ውስጥ ሰዓት አለ። ያን ደግሞ በዛሬው አዳር ሳታስተውል አትቀርም። ማርያ የጥቁር የህንድና የስፓኒሽ ዘር ያለባት ልጅ ናት። በዚህ ቅልቅል ደግሞ ደስተኛ ካልሆንክ ሄደ ራስን ማንጠልጠል ትችላለህ ብላኝ በረጅሙ ሳቀች። ጠዋት ፀሐይ ጨለማውን ገፋ መውጣት እንደጀመረች ማርያ ካልጋ ሳትወርድ ቡና ይዤላት ሄድኩ። ስታየኝ በስስት ፈገግታ ተቀበለችኝ። እኔም ቡናውን እየሰጠኋት ቤተሰቦችሽ ከቤት ሲያጡሽ አይደነግጡ? እህቶቼ ያውቃሉ። ይህ ማለት ደግሞ አባቴም ማወቁ አይቀርም ማለት ነው። ምን ነው መልሰህ ልትልከኝ ነው እንዴ? አይደለም ውዴ፣ እስከፈለግሽው ጊዜ መቆየት ትችያለሽ። ከጠዋቱ 12 ሰዓት ሊሆን ነው። ወደ ሥራ መሄድ ስለነበረብኝ ማርያ ከሥራ መልስ ተመልሳ እንድትመጣ ከተነጋገርን በኋላ በአንዱ የጭነት መኪና ተሳፍራ ወደ ቤቷ ሄደች። ከሥራ በኋላም ቤት እንደደረስኩ ማርያ ቀድማኝ ደርሳ ኖሮ ሮጣ መታ አቀፈችኝ። ቻርሎቴንም የመኝታ ቤቱ በር ላይ ቆሞ ስላገኘሁት ሰላምታ ከተለዋወጥን በኋላ በፈረንሳይኛ እንዲህ አለኝ። ይመስለኛል በሕይወት የምትፈልጋትን ሴት ሳታገኝ አልቀረህም። በዚህ ደግሞ እጅጉን ተደስቻለሁ። ስለዚህ ይህንን በማስመልከት የአሁኑ እሁድ መጠነኛ የራት ፕሮግራም ይዘጋጃል ካለኝ በኋላ ወደ ማርያ ዞሮ ማርያ፣ ለአባትሽና ለእህቶችሽ የሚቀጥለው እሁድ እዚህ ቤት ተሰባስበን እንደምናሳልፍ ንገሪያቸው ብሎ ወደ መኝታ ቤቱ ተመለሰ። እኔና ማርያ በቀረችን ጊዜ የከተማዋ መንገዶች ላይ እጅ ለእጅ እንደተያያዝን ቀስ እያልን በመራመድ ንጹሕ አየር መቀበል ጀመርን። ማርያን ይዣት የወጣሁት አየር ለመቀበል ብቻ ሳይሆን በዚህ አጋጣሚ በከተማዋ ላይ ያሉ ወይዛዝርት ማርያ የኔ እንደሆነች እንዲያውቁልኝ በማሰብም ጭምር ነው። በቀጣዩ ቀን በሥራ ቦታዬ ላይ ቁጭ ብዬ የውሃ ማውጫውን እየተቆጣጠርኩ እንዳለ በአእምሮዬ ላይ አንድ ሐሳብ አቃጨለብኝ። ለምንድን ነው ቻርሎቴ ስለ ወርቁ ያሰብኩትን ነገር ለሌላ ሰው ለመንገር የፈለገው? አልገባኝም። ይህ ማለት ደግሞ ሲሞንም በዚያ በወርቅ ግምዣ ቤት ውስጥ ስላወራነው ነገር ለቻርሎቴ ሳይነግረው አይቀርም ማለት ነው። በእርግጠኝነት ደግሞ ጓደኛው ስለሆነ አይነግረውም ብዬ አላስብም። አሁን እንግዲህ ሁሉም ነገር ፍርጥረጥ ያለ ይመስለኛል። ሁሉም እዚህ ኑሮ የመሰረቱ ወንጀለኞች ይህንን ቀላልና ምቹ ሕይወት ወደውታል። ስለዚህ በሱ መፍረድ አይቻልም። በእኔም ላይ መፍረድ አይችሉም። በእነሱ ሐሳብ ይቺ እግሬ ኢልሲሎን ሲረግጥ ያገኘኋት ባለጥቁር ጸጉሯ ቆንጆ የዘውትር ህልሜ የሆነውን የበቀላ ዓላማዬን አስረስታ እንደነርሱ እዚሁ የሰላም ኑሮ እንድኖር የምታደርግ መስሏቸዋል። ስለዚህ አንድ ነገር ማድረግ እንዳለብኝ ውስጤ ነግሮኛል። የምፈልገውን ነገር እስካገኝ ድረስ እነዚህ ሰዎች በእኔ ላይ ያላቸውን እምነት እንዲጨምር ማድረግ ይኖርብኛል። ይህ የሚሆነው ደግሞ በሕይወቴ ውስጥ ማርያን ማካተት እንደምፈልግና ቀሪው ሕይወቴን ከእሷ ጋር መቀጠል እንደምፈልግ ሁሉንም ማሳመን ስችል ነው። አለበለዚያ ነገር መበላሸቱ ነው። በሚቀጥለው ቀን ቻርሎቴን ከግቢው ጓሮ ስላገኘሁት እንዴት ነው ግብዣው እንደታቀደለት ነው አይደል አልኩት። በጣም እንጂ ፓፒ። ጥሩ፣ ከተሰባሰብን ላይ ቀር ሲሞንን እና አሌክሳንደርን ከነቤተሰቦቻቸው ልጠራቸው አስቤያለሁ አልኩት። ትክ ብሎ ከተመለከተኝ በኋላ እንዴት ደስ የሚል ሐሳብ ነው ጓደኛዬ ብሎኝ
ሌላ ምንም ነገር ሳይናገር ወደ ቤት ተነስቶ ገባ። እኔም ወደ ግምጃ ቤቱ ሄጄ ለሲሞን ስላሰብነው የእራት ዝግጅት በመንገር አሌክሳንደርንም ይዞት እንዲመጣ አሳስቤው ተለያየን። የራት ግብዣው ካሰብኩት በላይ ድንቅ ነበር። የተጠሩት ሁሉም እንግዶች ተገኝተዋል። ጆዜ፣ እኔና ማርያም በምርቃት አንበሸበሸን። የማርያ እህቶችም ክብ ሰርተው እየተጫወቱና እየተሳሳቁ ያወራሉ። ሲሞንም ከነሙሉ ቤተሰቦቹ ተገኝቷል። አሌክሳንደርም ያንን ወርቅ የመጠበቅ ተራው የሱ ቢሆንም በሱ ቦታ ሌላ ሰው ተክቶ ከነ ቤተሰቦቹ ተገኝቶ ነበር። ሁሉም ከጎኑ ካለው ሰው ጋር የሞቀ ጨዋታ ከፍቶ እያወጋ ነው። ለእራት ምርጥ ተደርጎ የተጠበሰ የጥንቸል ስጋ ከሚጣፍጥ ወይን ጋር ተመገብን። ከሱ በተጨማሪ ለዝግጅቱ ማድመቂያ እንዲሆን ተብሎ ተዘጋጅቶ የነበረውን በልብ ቅርጽ የተሰራውን ኬክ በኔና በሪታ አማካኝነት ከተቆረሰ በኋላ ለሁሉም እንዲዳረስ ተደረገ። ከተበላና ከተጠጣ በኋላም ሬዲዮ ከፍተን በአንዱ ሙዚቃ መጨፈር ጀመርን። ከብዙ መጠጥና ጨዋታ በኋላ እነ ቻርሎቴ ወደ ተቀመጡበት ቦታ ሄጄ ወሬ ጀመርኩ። አሁንስ እንዴት ነው ቻርሎቴ? በእኔ ላይ ያላችሁ ጥርጣሬ እንደ ጉም ተኖ አልጠፋም? በሚገባ እንጂ ጓደኛዬ። በእርግጥ ያንን ግምዣ ቤት ውስጥ ያየውን ወርቅ ለመውሰድ አስበ ነበር አይደል ፓፒ? አዎ፣ ለምን አላስብ? አስበው እስኪ። ለ14 ዓመት ስለ በቀላ ዕቅድ ሳወጣና ሳወርድ ነው የኖርኩት። እነዚያን 14 ዓመታት እስኪ በ365 ቀን አብዛው። ያንን እንደገና በ24 ሰዓታት አብዛው። ከዛ ደግሞ በ30 ደቂቃ አብዛው። ከዛን ምን ያክል ለበቀላ ዕቅዴ ቀን ከሌሊት ሳልተኛ በጉጉት እንደጠበቅኩ ትረዳኛለህ። ስለዚህ ያንን የወርቅ ክምር ሳይ በጓጓ ሊገርማቸው አይገባም። እና አሁንስ? አለ ሲሞን። አሁንማ ነገሮችን በተለያየ አቅጣጫ ከተመለከትኩ በኋላ ከዚህ ደስታንና ፍቅርን ከሰጠኝ ማህበረሰብ ላይ ዘርፌ ሐዘን ማምጣት አሳፋሪና አላስፈላጊ ድርጊት እንደሆነ ተረዳው። ስለዚህ ከወርቆቹ በፊት ራሴን መግዛት አስፈላጊ እንደሆነ ተገነዘብኩ። ይህ ሲገባኝ ስለ ወርቆቹ ከዚህ በኋላ ላለማሰብ ለራሴ ቃል ገባው። ይህ ደግሞ ቃሌ ነው። ልትተማመኑብኝ ትችላላችሁ። በጣም ጥሩ ፓፒ፣ አለ ቻርሎቴ ፊቱ ላይ የእርካታ ስሜት እየተነበበበት። አስከትሎም አሁን እንግዲህ ሁላችንም የሰላም እንቅልፍ መተኛት እንችላለን። ረጅም ዕድሜ ለፍቅርና ለነጻነት ብሎ የያዘውን መጠጥ ከፍ ሲያደርግ ሁላችንም እሱን ተከትለን ብርጭቋችንን ከፍ ካደረግን በኋላ ተጎነጨን። እንግዲህ እዚህ ከመጣው 6 ወር ሆነኝ። ቻርሎቴ ትክክል ነበር። ከዛች ግብዣ ከተከናወነበት ሰዓት አንስቶ ስለ ወርቅ ማሰቡን ትቼዋለሁ። በመጨረሻም ምስጋና ለውድ ጓደኛዬ ይግባውና ወርቁን የመዝረፍ ፍላጎቴ ቀስ በቀስ ሙሉ ለሙሉ ከአይምሮዬ ተወግዷል። ቢሆንም ግን ውስጤ ሰላም ነው ለማለት አልችልም። ምንም እንኳን ወርቁን የመዝረፍ ፍላጎቴን ብተወውም ሌላ ገንዘብ የማገኝበትን መንገድ ፈልጌ ወደ ፓሪስ መሄድ እንደሚኖርብኝ ግን አምናለሁ። በዚህም ሊያጋጥመኝ ለሚችለው ማንኛውም ፈተና ራሴን አዘጋጅቻለሁ። ቡም ቡም ቡም። የውሃ ማውጫው ማሽን የሚያወጣውን ድምፅ እየሰማው ቁጭ ብያለሁ። የዛሬው ሙቀት ደግሞ የተለየ ነበር። ሙቀት ሳይሆን ንዳድ ነው ብል ማጋነን አይሆንብኝም። በእርግጠኝነትም ከሰዓት ዝናብ መዝነቡ እንደማይቀር አሁን በመፋጀት ላይ ያለችውን ፀሐይን ተመልክቶ መገመት ይቻላል። ስራዬን እንደጨረስኩ ትንሽ ጊዜ ከነማሪያ ጋር ማሳለፍ ስለፈለኩ ወደ ኢልሲሎ አመራው። ፒኮሊኖ ለሕክምናው ቅርበት ሲባል ከነቻርሎቴ ወደ ኢልሲሎ ከሄደ 1 ወር ሊሆነው ነው። እዚያ ያሉት ዶክተሮችም እነ ማሪያ ቤት ድረስ እየመጡ አቅማቸው የፈቀደውን ያህል ፒኮሊኖን ከያዘው በሽታ ለማዳን ያላለሰለሰ ጥረት ማድረግ ከጀመሩ ቆየት ብለዋል። በዛ ላይ እድሜ ለነ ማሪያ ቤተሰቦች ፒኮሊኖን ልክ እንደ አንዱ ቤተሰባቸው ነበር የሚንከባከቡት። ይህም ለኔ ስራዬን ያለ ሐሳብ እንድሰራ ረድቶኛል። በነገራችን ላይ ወደ ኢልሲሎ ለመሄድ ያሰብኩት ፒኮሊኖን ለማየት ብቻ ሳይሆን የናፈቀኝን የማሪያን ገላም ለማቀፍ ጭምር ነው። ማሪያን ካገኘኋት 1 ሳምንት ያለፈኝ በመሆኑ አካሌም አይምሮዬም አግኛት እያለኝ ነበር። ስራዬን ጨርሼ ወደ ኢልሲሎ የሚያደርሰኝን መኪና ይዤ ጉዞዬን ጀመርኩ። እንዳልኩትም በመኪናው ተሳፍሬ ጥቂት መጓዝ እንደጀመርኩ ኃይለኛ ዝናብ መጣል ጀመረ። እነ ማሪያ ቤት ስደርስ ከቀኑ 8 ሰዓት ሆኖ ነበር። ከመኪናው ወርጄ ወደ እነ ማሪያ ቤት እስክደርስም ያ ኃይለኛ ዝናብ የለበስኩትን ልብስ አበስብሶ መላ ሰውነቴን አጥምቆኛል።
እንዲከፍቱልኝ ሳልጠብቅ በሩን ከፍቼ ወደ ውስጥ ስገባ ከማሪያ ውጪ ሁሉም በጠረጴዛ ዙሪያ ተቀምጦ አገኘኋቸው። ማሪያ ግን በሩ አካባቢ ትንሽ በርጩማ ላይ ቁጭ ብላ በሩን እያየች በሐሳብ ተውጣ አገኘኋት። ገና በሩን ከፍቼ ከመግባቴ ማሪያ ከተቀመጠችበት በርጩማ ላይ ዘላ ተነስታ እላዬ ላይ ከተጠመጠመችብኝ በኋላ ለምንድን ነው ይህን ያህል ጊዜ ቆየው? ሳምንት እኮ ሆነ። ሳምንት እኮ ብዙ ጊዜ ነው አለች ያኮረፈ ሰው ለመምሰል እየሞከረች። ናሻውን ልብስህን ቀይር ረጥቧል እኮ አለችኝ። መጀመሪያ ስትጠመጠመብኝ ያልታወቃት ልጅ ከሳመችኝ በኋላ አይኗ እየተገለጠላት። እኔም የማሪያን ቤተሰቦችና ፒኮሊኖን ሞቅ ያለ ሰላምታ ከሰጠኋቸው በኋላ ልብሴን ለመቀየር በማሪያ መሪነት ወደ መኝታ ቤት ሄድን። ማሪያ ልብሴን እንዳውልቅ ከነገረችኝ በኋላ እንዲደርቁ በማሰብ ከዘረጋቻቸው በኋላ አልጋ ላይ ውጣ አለችኝ። እኔም ምርቃኔን እንደሆንኩ አልጋው ላይ ከመውጣቴ ማርያም ምን ጊዜ ልብሷን እንዳወለቀች እንኳ ሳላውቅ አጠገቤ ተሸጉጥ አገኘኋት። በቀጥታ መታም ከንፈሮቼን ከጎረሰቻቸው በኋላ ለተወሰኑ ደቂቃዎች ከንፈሮቻችን እስኪያብጡ ድረስ በመሳሳም ብቻ አሳለፍን። ያ እንደ እሳት የሚፋጀው ትንፋሿ እኔን ከስሜቴ ከፍታ ላይ አደረሰኝ። በሚቀጥለው ክፍል ውስጥ እነ ጆዜ እኛን እየጠበቁን እንደሆነ ዘንግተን የፍቅር ባህር ውስጥ ሰጠምን። ሲደክመንም እንደተቃቀፍን እንቅልፍ ይዞን ሄደ። ከተወሰኑ ሰዓቶች በኋላ ባላረንጓዴ አይኗ ኢስመራልድ መታ ከእንቅልፋችን ቀስቅሳ እራት እንደደረሰ ነገረችን። ከእራት በኋላ ጆዜ እኔና እሱ ብቻ እንድናወራ በማሰብ ከቤት ይዞኝ ወጣ። እኔ ምልህ ሄንሪክ፣ ለዋና አስተዳደሩ በኤልሲሎ የመኖር ግዴታ ተነስቶ ወደ ካራካስ ከተማ ሄደ ለመስራት መፈለግን የሚገልጽ ደብዳቤ ልከለታል እንዴ? አዎ ጆዜ። ምን ነው? አይ ምንም፣ ምላሽ እንደተሰጠ ላሳውቅህ ፈልጌ ነው። ጥሩ ዜና ነው ወይስ መጥፎ? ጥሩ ዜና ነው። ግዴታ ተነስቶልሃል። አሁን በየትኛውም ቦታ መንቀሳቀስ ትችላለህ። ስለ ነገሩ ማርያ ያውቃለች? አዎ። ምን አለች? ሁሌም ኢልሲሎ ውስጥ መቀመጥ እንደማትፈልግ ታውቃለች ብሎ ከራሱ ጋር ማሰብ ጀመረ። ከትንሽ ዝምታ በኋላም መቼ ለመሄድ እንዳሰብኩ ጠየቀኝ። እኔም ከተፈቀደልኝ ዛሬ እዚህ ይዞኝ የመጣው ባለመኪናን ወደ ካራካስ እንዲወስደኝ ማነጋገር እንደምፈልግ ነገርኩት። በነገረኝ ዜና ብደሰትም የጆዜ ፊት ላይ የማየው ግን ሐዘን ነበር። ሐዘኑን ምን እንደፈጠረው እያወቅኩ ምን ነው አዝነህብኛል እንዴ ጆዜ ብዬ ጠየቅኩት። አይ እንዲሁ ነው ካለኝ በኋላ ሁሌም ቢሆን እዚህ መቀመጥ እንደማትፈልግ ትናገር ስለነበር ለመሄድ ማሰብ አላስገረመኝም። ቢሆንም ግን የማልደብቅ ነገር ያንተ መሄድ ለኔም ለማርያም ሐዘን ነው። ምንም ማለት ስለማልችል የሆነ ሰበብ ፈልጌ ርዕሱን ለመቀየር ወሰንኩ። በቃ ጆዜ ከመሄዱ በፊት ይዞኝ ወደ መጣው ሹፌር ሊድና ነገ ወደ ካራካስ ይወስደኝ እንደሆነ ልጠይቀው አልኩት። ጆዜም እንድፈልገው ስለፈቀደልኝ ጆዜን ወደ ቤት የሚወስደው መንገድ ላይ ጥየው ሹፌሩን መፈለግ ጀመርኩ። ብዙም ሳልንከራተት የጭነት መኪና ሹፌሩን ስላገኘሁት የቬንዙዌላ ትልቋ ከተማ ወደ ሆነችው ካራካስ ከተማ መሄድ እንደምፈልግ ነግሬው ይዞኝ ይሄድ እንደሆነ ጠየቅኩት። እንዳጋጣሚ እሱም ወደዛው ሊሄድ እንደሆነና ከሱም ጋር ሌላ አንድ ተሳፋሪ እንደሚሄድ ከነገረኝ በኋላ ፒኮሊኖን ጋቢና ከሹፌሩና ከአዲሱ ሰውዬ ጋር እኔ ደግሞ ከኋላ ከተጫኑት በርሜሎች በአንደኛው ላይ ቁጭ ብዬ ለመሄድ ተስማማን። በዚህ ከተስማማን በኋላ ለጉዞ መክፈል የሚገባኝን ገንዘብ ተነጋግረን በነጋታው ከጠዋቱ 3 ሰዓት ላይ ለመገናኘት ቀጠሮ ይዘን ተለያየን። ከሹፌሩ ጋር እንደተለያየንም ወዲያውኑ ወደ ዋና አስተዳደሩ ጋር ሄጄ የፈለኩበት ቦታ መሄድና መስራት እንደተፈቀደልኝ የሚገልጸውን ሰነድ ተቀበልኩ። ዋና አስተዳደሩም ከዚህ በኋላ ለሚያጋጥመኝ ነገር ሁሉ መልካም ነገር እንዲገጥመኝ ምኞቱን ገልጾልኝ ሰላምታ ሰጥቶ አሰናበተኝ። እኔም ለቀና ትብብሩ በእጅጉ አመስግኜ ቢሮውን ለቅቄ ወጣሁ። ቀጣዩ ስራዬ የሚሆነው የሚያውቁኝ ሰዎችን በሙሉ መሰናበት ነበር። በመጀመሪያ ያቀናሁት ወደ ቻርሎቴ ቤት ነበር። ጥልቅ በሆነ ስሜት ካቀፍኩት በኋላ ለዋለልኝ ውለታ ምስጋናዬ ከልብ የሆነ መሆኑን ገለጽኩለት። ጥቁሯ ኮንቺታንም ለእኔም ሆነ ለፒኮሊኖ ስለሰጠችን ፍቅር የተሞላበት መስተንግዶ ከልብ ያመሰገንኳት። ለቻርሎቴም የሰጠሁት ምስጋና
ካደረገልኝ አንጻር ትንሽ መስሎ ስለተሰማኝ ደጋግሜ ያመሰገንኩት። ኧረ ምንም ማለት አይደለም ወዳጄ፣ አንተም ብትሆን ልታደርገው የምትችለውን ነገር ነው ያደረግኩልህ። ባይሆን ወደ ፓሪስ ከተመለስክ ከሞንት ማርትሪ ጻፍልኝ፣ እጽፍልሃለሁ። ቀጥዬም ሲሞንን እና አሌክሳንደርን ከተሰናበትኩ በኋላ በፍጥነት ወደ ሞኮፒያ የወርቅ ማውጫ ተመልሼ ሁሉንም በሥራ ቦታዬ የማውቃቸውን የማዕድን ቁፋሮ ውስጥ የሚሰሩ ሠራተኞችን፣ ዋና ተቆጣጣሪዎቹን እንዲሁም ውጪ ላይ የሚሰሩትን ሠራተኞች በሙሉ ተሰናበትኩ። ሁሉም ከሞቀ ሰላምታ ጋር በሄድኩበት ሁሉ መልካም ዕድል እንዲገጥመኝ ተመኝተው ሸኙኝ። በእውነቱ ከልቤ ነበር ሐዘን የተሰማኝ። ያንን የመሰለ ድሎትና ምቾት የሞላበትን ኑሮ ጥሎ መሄድ ሞኝነት ነው። ነገር ግን ዕድሜን ከፈጀውበት ውጥን ከመሸሽ የበለጠ ሞኝነት አለመኖሩን ሳስብ የሆነ ያህል ተጽናናሁኝ። ከሁሉም ነገር ግን ከባዱ ነገር ማርያን መሰናበቱ ነበር። የመጨረሻው ምሽታችን ፍቅርና ለቅሶ የተቀላቀለበት ሆኖ ነበር ያለፈው። ሌላው እጅግ ከባዱና አስቀያሚው ነገር አንዴ ከሄድኩ በኋላ የማልመለስ መሆኑን ማሳመን ነው። ያው በመጨረሻም ሳትወድ በግዷ እውነታውን ለመቀበል ተገዳ ነበር። የጠዋት ፀሐይ ፊቴን ሲነካኝ ነበር ከእንቅልፌ ነቃሁት። ሰዓቴን ስመለከት ከጠዋቱ 2 ሰዓት ይላል። እዛ ቤት ውስጥ ለ1 ደቂቃ እንኳ ለመቀመጥ ድፍረቱ አልነበረኝም። እውነቱን ቢያውቁም የከዳኋቸው ያህል ስለተሰማኝ ውስጤን ከብዶኛል። ልብሴን ለባብሼ ከመኝታ ቤት እንደወጣው ፒኮሊኖ ወንበር ላይ ቁጭ እንዳለ እንባዎቹ ክምብል እያሉ ሲወርዱ ተመለከትኩ። ኢስመራልዳ አጣጥባው ልብሱን እያለበሰችው ነበር። ማርያንና የቀሩትን እህቶቿን ግን ላገኛቸው አልቻልኩም። ይመስለኛል ስንሄድ ማየት አልፈለጉም። እኔም የእነሱን ያክል ከነሱ መለየቴ ስላመመኝ በወሰዱት እርምጃ አልተከፋውም። ጆዜ ብቻ ወደ በሩ መውጫ ጋር ቆሞ እየጠበቀን ነበር። በቬንዙዌላውያን ሰላምታ አሰጣጥ በአንድ እጁ እየጨበጠ ሌላኛው እጁን ደግሞ ትከሻ ላይ በማድረግ ሰላምታ ከሰጠኝ በኋላ እንግዲህ እንዳትረሳን ኢንሪክ፣ እኛ መቼም አንረሳም፣ ቻው፣ እግዚአብሔር ካንተ ጋር ይሁን ብሎኝ እንዳዘነ ወደ ቤቱ መመለስ ጀመረ። ፒኮሊኖም ለተደረገለት ነገር ለማመስገን አንደበቱ ባይፈቅድም የፊቱ ገጽታ ግን ምስጋናና አክብሮትን እንደሚገልጹ ያስታውቃል። ቦርሳችንን እንደተሸከምኩ ፒኮሊኖን በአንድ እጄ ይዤ ሹፌሩ ጋር ወደ ተቀጣጠርንበት ቦታ መራን። ቦታው ላይ ስንደርስም ሹፌሩ መኪናው መበላሸቱንና የሚቀየረውን ዕቃ እስኪያገኝ ድረስ መቆየት ሊኖርበት እንደሆነ አስረዳን። ስለዚህ ፒኮሊኖን ይዤ ወደ ነማሪያ ቤት ተመለስኩ። እቤት ስንገባ በመመለሳችን ምን ያህል እንደተደሰቱ መገመት ቀላል ነው። መኪና መበላሸቱንና እስኪሰራ ድረስ መጠበቅ እንደሚኖርብን አስረዳኋቸው። በመመለሳችን ከሁሉም በላይ የተደሰተችው ማርያ ነበረች። ወደ እኔ ጋር ከመጣች በኋላም እጄን ጭምቅ አድርጋ በመያዝ መኪናው ስለተበላሸ አምላክ የተመሰገነ ይሁን፣ ምናልባት እኮ ወደ ካራካስ እንድትሄዱ ፈጣሪ አልፈለገም ይሆናል። ምሳ እስኪሰራ ድረስ ወጣ በልና ራስን አዝናና፣ ፒኮሊኖ እዚህ ከኛ ጋር ይጫወታል አለችኝ። ውስጤ ትክክል አለመሆኑን ፊቴን አይታ ስለተረዳች ይህ አባባሏ ጭንቅላቴን መታው። እውነቷን ሊሆን ይችላል። ምክንያቱም ካራካስ ትልቅ ከተማ እንደሆነች ሰዎች ሲያወሩ ሰምቻለሁ እንጂ አላውቃትም። እሺ ሄድኩ ይባል እንዴትና ምን ሥራ እንደምሠራ አላውቅም። እጆቼን ወደ ኋላ እንዳደረግኩ ስለ ካራካስ እያሰብኩ ጥየው ለመኮብለል በተነሳሁበት የኢልሲሎ ጎዳና ላይ መንሸራሸር ጀመርኩ። የፀሐይዋን ቃጠሎም መቋቋም ስላልቻልኩ ጥላ ፍለጋ ባይኖቼ ካማተርኩ በኋላ ወደ አንድ ኤልማንዶ እያሉ ወደሚጠሩት ቅጠል ወደሚበዛበት ዛፍ ስር ሄጄ አረፍ አልኩ። ዛፉ ስር ትንሽ እንደተቀመጥኩ እዛው ዛፍ ስር አንድ ጻና ያለ ሰውዬ 2 በቅሎች ላይ የሆነ ጭነት ላያቸው ላይ እየጫነ እንደሆነ አስተዋልኩ። በዚህ ጠራራ ፀሐይ እሱ ብቻ ከበቅሎ ጋር ሲታገል በማየቴ ብገረምም እይታዬን ከሱ ነቅዬ ከፊት ለፊቴ ያለውን መልክዓ ምድር እያየው ስለ ነገ ጉዞዬ ማሰብ ጀመርኩ። ምንም ቢሆን ወደዚያ ከተማ ሄጄ የሚገጥመኝ ጥሩም ሆነ መጥፎ ድል መጋፈጥ መቻል አለብኝ። በዚህ ሰዓት ካራካስ ውስጥ ምን እየተካሄደ ይሆን? እንግዲህ ከ14 ዓመታት በኋላ ነገ ትልቅ ከተማ ልመለከት ነው።